ሰላም ዩቲዩብ እንዴት ናችሁ? በዛሬው ቪዲዮ በአፍሪካ አንደኛ የሆነውን የስፖርት ፓርክ እናያለን። የተለያዩ ስፖርቶችን እንሞክራለን። ኃይሌ ጋር ደግሞ ፎቶ እንነሳለን። ዩቲዩብ እንዴት ናችሁ? I hope everyone is doing good። ዛሬ ደግሞ በካሳንቺስ መሀል የሚገኘው አዲሱ ስፖርት ፓርክ ተገኝተናል። ኤፕሪል 4 2026 የተመረቀው ይሄ ፓርክ 800 ሜትር የሩጫ ትራክ እና ኦሊምፒክ ስታንዳርድ የሆነ መዋኛ ገንዳዎች አሉ። ጋይስ እንደምታዩት እንግዲህ በዳላስ በዚህ ፋፈሽ ብለናል። የኔ 5 እጥፍ የሆነ ጎማ እንዴ ነው የማነሳው? ደካማ ሻምበል አበበ ቢቂላ ይላል። ገና ደግሞ ይቀጥላል። እስቲ ኃይሌንም ፈልጋታ። ኃይሌ አይጠፋም። እስከለን ኃይሌ አይደለም ኃይሌ ነው ሙሉ ያለበት። ያማን ያረዳል። ጌሾት ነው። ሻለቃ ኃይሌ ገብረ ስላሴ አግኝተናታል። ኃይሌ ገብረ ስላሴ ይላል። ሌጀንደሪ። አረ እዚህ ጋርም ሌላ ሌጀንድ ማን ነው? ይሄ ሰውን አላሳያችሁም። እንዳቀማቸው ባስኬትቦል ሄደን ሞከር። እዚህ ጋር ደግሞ የጭጮች ነው መሰለኝ። በዚህ በኩል ደግሞ ግራውንድ ቴኒስ አለ። ይህንን የመሰለ ባስኬትቦል ኮርት አግኝተዋል። ለመጫወት ከባድ ነው እና መጫወት ጀመረ። ግን እንደምታዩት ነው ቪዲዮውን የፕሮፌሽናል ነን። እዛ ጋር ተመልካች ምናምን ወንበሮችም አሉት ምናምን ነገር ተመልካችሁ እዚህ ቺል ማድረግ ትችላላችሁ፣ ሳይንም ማድረግ ትችላላችሁ በደንብ። ቀጥለናል። እዚህ ደግሞ የተለያዩ የሚሸጡ እቃዎች ምናምን ነገር አለ። ማናት
መሰለ ደፋር ይላል። ጋይስ እንደምታዩት እንግዲህ ያበደ ምርጥ ፓርክ ነው። እዚሁ አዲስ አበባ ወይም ቅርብ የሆናችሁ እየመጣችሁ መሞከር ያለባችሁ አሪፍ ፓርክ ነው። እንግዲህ እዚህ ጋር ሴቶቻችን ምናምን በደንብ ተቀምጠዋል። ሻምበል ምርት ይፍጠር ሌጀንደሪ ይመስላል። ሪስፔክት ቢግ ጋይ ቹትን ይመስላል። እንዴት ነው ባስኬትቦል ላይ እንዴት ነው ምናምን እግር ኳስ ትሬኒንጉን አይታችሁታል? እንዴት ነው ብቻ እየሞከርን ነው። እዚህ ጋር ደግሞ የሆነ ኃይለኛ ላሳያችሁ። ኃይለኛ መሆኑን በባዶ እግሩ ታውቀዋለህ። ይሄ ማን ነው? the one and only legendary አበበ ቢቂላ ይላል። በጣም እንግዲህ በባዶ እግር ሮጦ ዓለምን ያስደነገጠ ሰው ነው። በባዶ እግር እንደምታዩት ነው። እንግዲህ ይመቻቸው። ይሄን የሰሩት ሌጀንደሪ ማን ሪስፔክት። Thank you everyone for watching this amazing video. በጣም አመሰግናለሁ። If you haven't subscribed እንግዲህ አሁኑ subscribe ማድረግ እንዳይረሳ። Peace.